جمهوری اسلامی ایران رژیم کودک ሰላም ጤና ይስጥልኝ ውድ አድማጮቻችን፣ በዓለም አቀፍ ደረጃ እየተከሰቱ ስላሉ ዜናዎች ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን ቆዩ። አሜሪካ ኢራንን በተመለከተ ከእስራኤል የተለየ ፍላጎት እንዳላት ምክትል ፕሬዝዳንቱ ተናገሩ። አሜሪካና እስራኤል ለስምምነት የመጨረሻው ጥረት ላይ እንደሆኑ ትራምፕ ተናገሩ። ኢራንና እስራኤል የተኩስ አቁሙ ካልተጣሰ በስተቀር ጥቃት እንደማይሰናዘሩ አስታወቁ። የእስራኤሉ ጠቅላይ ሚኒስትር በኢራን ላይ የሚፈጸመውን ጥቃት ለጊዜው ማቆማቸውን አስታወቁ። የመጨረሻው ግብ ሊሳካ ስለሆነ ሁሉም ወገኖች ከጥቃት እንዲቆጠቡ ፓኪስታን አሳሰበች። ኢራን በሆርሙዝ ወሽመጥ ላይ የእንቅስቃሴ ገደብ በመጣሏ የአውሮፓ ህብረት ማዕቀብ ጣለባት። የሚሉትን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላት ግንኙነት ዶናልድ ትራምፕ ለሀገራቸው ጥሩ ይሆናል ባሉ ሀሳብ ላይ እንደሚመራ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሰኞ ዕለት ለፎክስ ኒውስ ተናገሩ። እስራኤል እና አሜሪካ ብዙ የጋራ ፍላጎት አላቸው ያሉት ምክትል ፕሬዝዳንቱ፣ ነገር ግን ፍላጎቶቻችን የሚለያዩበት ሁኔታዎችም አሉ ብለዋል። ኢራንን በተመለከተ አሜሪካ ያላት ፖሊሲ ዋነኛ ግቧ ኢራን የኒውክሌር መሳሪያ እንዳይኖራት ማረጋገጥ ይሆናልም ብሎ ጄዲ ቫንስ ገልጸዋል። ምክትል ፕሬዝዳንቱ ባለፈው አንድ ዓመት ከመንፈቅ አስፈላጊ የሆነ ሁኔታን ፈጥረናል ብለው ፕሬዝዳንቱ ያምናሉ። ትክክልም ናቸው ብዬ አስባለሁ። ስለዚህ የኢራን ኒውክሌር ጉዳይ በተመለከተ የረጅም ጊዜ ስምምነት ላይ መድረስ እንችላለን ብዬ አስባለሁ ሲሉም ገልጸዋል። አሁን እስራኤል ይህንን ልትወደው ወይም ላትወደው ትችላለች። ሆኖም በመሰረታዊነት ይህ የአሜሪካ ፍላጎት እንደሆነ እናምናለንም ብለዋል ምክትል ፕሬዝዳንቱ ጄዲ ቫንስ። ጨምሮም ዋሽንግተን ይህንን ግቧን ለማሳካት ስራዋን ትቀጥላለች፣ ምክንያቱም የአሜሪካ ፕሬዝዳንት የተመረጡት ይህንን ለማሳካት ነው ሲሉም ተናግረዋል። አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ እንደሆኑ ትራምፕ ተናገሩ። አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይንም ሁኔታ የኒውክሌር መሳሪያን እንደማይፈቅድ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ሁለቱ አገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ የግጭት ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁሙ አስተያየቶች መሰጠታቸው ይታወቃል። በጄኤፍኬ አውሮፕላን ማረፊያ ከጋዜጠኞች ላይ ያቀረበላቸው ጥያቄ ምላሽ የሰጡት ፕሬዝዳንቱ ስምምነቱ በጣም ድንቅ ይሆናል ብዬ አስባለሁ። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሚ ያስረገጡት ትራምፕ ስምምነት ከተፈጸመ በኋላ የሆርሙዝ ወሽመጥ በአፋጣኝ እንደሚከፈትም ጠቁመዋል። በሁለት ወይም በሶስት ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም ተናግሯል። ኢራንና እስራኤል ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውንም ተናግረዋል። አንዳቸው ሌላኛቸው ላይ ጥቃት ማድረስ ለማቆም መስማማታቸውንም አስታውቀዋል። ለተጨማሪ አንድ ሳምንት ገደማ አይታኮሱም ሲሉም አክለዋል። ኢራን እና እስራኤል የተኩስ አቁሙ ካልተጣሰ በስተቀር ጥቃት እንደማይሰናዝሩ አስታወቁ። ኢራን እና እስራኤል አንዳቸው በሌላኛቸው ላይ የሚሰናዘሩትን ጥቃት እንደሚያቆሙ አስታውቀው ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰናዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁሙ የሚጣስ ከሆነና ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው ከኢራን እና ከሂዝቦላ ጋር የሚደረገው ትግል ግን አላከተመም ብለዋል። የኢራን ጦር ለእስራኤል የሚያጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ እንደሚወስድ ጦሩ አክለዋል። እስራኤል በቤይሩት ላይ ጥቃት በማድረሷ ኢራን እሁድ ዕለት እስራኤል ላይ የአጸፋ እርምጃ ወስዳለች። እስራኤልም በምላሹ ትናንት ሰኞ የኢራን ወታደራዊ ማዕከላት ላይ ጥቃት ማድረሷ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቢቢሲ ጋር ባደረጉት ቆይታ የእስራኤሉ ጠቅላይ ሚኒስትር ከትዕዛዛቸው እንደማይወጡም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር በኢራን ላይ የሚፈጽሙትን ጥቃት ለጊዜው ማቆማቸውን አስታወቁ።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚካሄዱትን ጥቃት ለአሁኑ መግታታቸውን ባደረጉት ንግግር አስታውቀዋል። በቴሌቪዥን በተላለፈው የጠቅላይ ሚኒስትሩ ንግግር የእስራኤል ሰራዊት በወሰዳቸው እርምጃዎች ኢራንና ሂዝቦላ ከመቼውም ጊዜ በላይ መዳከማቸውን አመልክተዋል። ኢራን እሁድ ሌሊት በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ በአጸፋው የቴህራንን ወታደራዊ ማዕከላት መደብደቧም ይታወቃል። ይህ የእስራኤል ጥቃት በአሜሪካው ፕሬዝዳንት ጠያቂነት እንደሚቆም ከተነገረ በኋላ ጠቅላይ ሚኒስትር ባደረጉት ንግግር ላይ ጥቃታቸውን ለጊዜው እንደሚያቆሙ ማረጋገጣቸውን ተናግረዋል። ይህ የእስራኤል ጥቃት በአሜሪካው ፕሬዝዳንት ጠያቂነት እንደሚቆም ከተነገረ በኋላ ጠቅላይ ሚኒስትር ባደረጉት ንግግር ላይ ጥቃታቸውን ለጊዜው እንደሚያቆሙ ማድረጋቸውን፣ ነገር ግን ውጊያው ገና አለማብቃቱን ገልጸዋል። ለኢራን ጥቃት ምላሽ መስጠቱ አሁን ተኩሱ ተገቷል ሲሉም ኔታንያሁ ተናግረዋል። ነገር ግን ኢራን በድጋሚ ስህተት በመፈጸም ጥቃት የምትፈጽም ከሆነ በከፍተኛ ኃይል ምላሽ እንሰጣለን ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ የእስራኤል ራሷን ለመከላከል ሙሉ መብት ያላት ሲሆን ይህም አስፈላጊ እስከሆነ ድረስ ሙሉ በሙሉ እንጠቀምበታለንም ብለዋል። ኔታንያሁ በተጨማሪም በኢራንና በእስራኤል መካከል የጥቃት መመላለስ መከሰቱን ተከትሎ የኢራኑ ከፍተኛ ወታደራዊ እዝ የሆኑት ሀታም አልአንቢያ እስራኤል ላይ የሚፈጸመውን ጥቃት እንደሚያቆሙ ቢያሳውቅም በደቡብ ሊባኖስ የሚፈጸመውን ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲሉም አስጠንቅቀዋል። እስራኤልም በኢራን ላይ እየፈጸመቻቸው ያለውን ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንዲቆም የእስራኤል ቴሌቪዥን ዘግቧል። የፓኪስታን የውጭ ጉዳይ ሚኒስቴር በኤክስ ገጻቸው ላይ በቅርቡ በመካከለኛው ምስራቅ የተባባሰው ጥቃት የደካማ ተኩስ አቁም አደገኛነትን ያሳያል ሲሉም ተናግረዋል። ከወንድሞቻችንና ከአጋሮቻችን ጋር በቀናነትና በጥንቃቄ በመተባበር በዲፕሎማሲ ሰላም ለማምጣት እየሰራን ነው። በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ተቆጥበው ለሰላም እድል እንዲሰጡ እናሳስባለን ሲሉም አክለዋል። ፓኪስታን ኢራንና አሜሪካን ለማሸማገል ዋነኛዋ አገር ናት። ያለፈው ሚያዝያ በእስላማባድ በሁለቱ ሀገራት ልዑካን እንዲወያዩ አድርጋለች። በዚህም ወር ተጨማሪ ውይይቶችን ለማካሄድ ብትሞክርም አልተሳካላትም። ኢራን የሆርሙዝ ወሽመጥ እንቅስቃሴን በመገደቧ የአውሮፓ ህብረት ማዕቀብ ጣለ። ኢራን በሆርሙዝ ወሽመጥ የባህር ላይ እንቅስቃሴን በመገደቧ የአውሮፓ ህብረት አባል ሀገራት ማዕቀብ እንደጣሉባት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ በኤክስ ገጻቸው መካከለኛው ምስራቅ በሰላም ንግግሮችና በስሱ የተኩስ አቁሞች አጣብቅኝ ውስጥ ይገኛል ብለዋል። የቴህራን ድሮኖች በሆርሙዝ ወሽመጥ የባህር እንቅስቃሴን አደጋ ውስጥ መጣላቸውን ቀጥለዋል። የኢራን ድርጊት ተቀባይነት እንደሌለው ሚኒስትሮች በግልጽ ተናግረዋል ሲሉም አክለዋል። ለዚህም ምላሽ እንዲሆን የአውሮፓ ህብረት አባላት ትላንትና ሰኞ በብራሲልስ ባሳለፉት ውሳኔ መሰረት ኢራን ላይ ማዕቀብ መጣሉን የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ አስታውቀዋል። የአውሮፓ ህብረት እንደ ሆርሙዝ ወሽመጥ ያሉ ቁልፍ የሆኑ የዓለም አቀፍ መተላለፊያዎችን በተመለከተ ውሳኔ የሚያሳልፍበት የህግ ማዕቀፍ ሲተገበር የአሁኑ የመጀመሪያ መሆኑን ኃላፊው አክለው ተናግረዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።